ምድር ክብ ናት ወይስ ጠፍጣፋ ናት? አውቃለሁ እንዲህ ማለት የለብኝም፣ ግን እኔን ያጠራጠሩኝን ነገሮች ላካፍላችሁ፣ ተከታተል። የመጀመሪያ ፍንጮቼ ፓይለቶች ናቸው። ምድርን በየቀኑ የሚሽከረከሯት ሰዎች ማለት ነው። እነዚህ ሁሉም ምድር ጠፍጣፋ ናት ነው የሚሉት። ቪዲዮዎች አዘጋጅቻለሁ፣ ተመልክተን እንመለስ። Notice any curvature while we were up there? Curvature? No. No, there's no curvature? It's just all flat. I want to know, because they say the pilots know a lot. Do you think the Earth is flat or no? I know it's flat. You know it's flat? How long have you been flying for, you said? Over 30 years. How long have you been a pilot for? 43 years. Wow. What shape is the planet? Flat. We're supposed to keep it a secret. ቪዲዮቹ ላይ እንዳያችኋቸው ሁሉም ጠፍጣፋ ነው የሚሉት። እነዚህ ብቻ አይደሉም ቪዲዮቹ፣ ብዙ አሉኝ። ቪዲዮ እንዳይረዝም ብዬ ነው። የምፈልጉ ሰዎች ልክላችኋለሁ፣ ኢንቦክስ ጠይቁኝ። ጠፍጣፋው ምድር ጽንሰ ሀሳብ የሚለን ምድር አንድ ቦታ ቆማለች፣ ፀሐይና ጨረቃ ናቸው የሚሽከረከሯት ከላይ ነው የሚለን። አሁን ግን ሳይንቲስቶች ምንድነው የሚለን? ምድር ክብ ናት፣ ኳስ ናትና ፀሐይን ትሽከረከራለች፣ በራሷም ዛቢያ ደግሞ ትሽከረከራለች። በ1670 ኪሎ ሜትር በአንድ ሰዓት የሚያህል ፍጥነት በራሷ ዛቢያ እንዲህ ትሽከረከራለች ነው የሚሉት። እና እንዲህ እየተሽከረከረች ከሆነ ሄሊኮፕተር ለምሳሌ ያህል ነው፣ በሄሊኮፕተር ወጥቼ ከምድር ላይ ማለት ነው እንዲህ ተንሳፍፌ አየር ላይ ብቆይ ለ4 ሰዓት ብቆይ አየር ላይ እና ምድር በራሷ ዛቢያ ማለት ነው እንዲህ ስትሽከረከር እኔ አየር ላይ ነኝ ስትሽከረከር፣ ከዛ ትንሽ አየር ላይ ቆይቼ ባርፍ ማለት ነው እሷ ስትሽከረከር ሌላ ሀገር ነው ማረፍ ያለብኝ ማለት ነው። ግን አሁን እኛ በሄሊኮፕተር ተንሳፈን ለ4 ሰዓት አየር ላይ ቆይተን ተመልሰን ብናርፍ እዛው የተነሳንበት ቦታ ነው የምናርፈው። ምንድነው የሚያሳየው? ምድር አትሽከረከርም፣ ባለችበት ቦታ ቆማ ነው ያለችው ማለት ነው። በእግዚአብሔር ወይም በመጽሐፍ ቅዱስ የምታምኑ ሰዎች እናንተም ማሳመን ቀላል። ቻትጂፒቲ ወይም ኤአይ ጋር ሄዱና በመጽሐፍ ቅዱስ መሰረት ምድር ምንድነው የምትመስለው ብላችሁ ጠይቁት። ከዛ ይሄ ጠፍጣፋው ምድር ጽንሰ ሀሳብ የሚለንን ምስል ይሰጣችኋል። ክሬት ኢሜጅ በሉት በመጽሐፍ ቅዱስ መሰረት ማለት ነው። ጠፍጣፋው ምድር ስናወራ ሌላው ነገር ዘፈርማመንት ነው። ፈርማመንት ማለት ጠፍጣፋው ምድር እንደዚህ ሸፍኖት ያለው ጠርሙስ ነገር ማለት ነው። ያው ካርታው ላይ እንደምታዩት ያው ስለ ፈርማመንት ወይም ምድርን በግማሽ ስለከበበው ጠርሙስ ስናወራ ሳይንቲስቶች መጀመሪያ የሚሉት ከዚህ በፊት እኮ ለጨረቃ ሄደናል ነው የሚሉት መጀመሪያ። እና እሺ ለምን አሁንም ድጋሚ አትሄዱም ሲባሉ ቴክኖሎጂውን ረስተናል ወይም አጥተናል ጠፍቷል ነው የሚሉት። እሺ ቪዲዮ የታል? እውነተኛው ቪዲዮ የታል? እዛ ላይ የተራመደበት እውነተኛው ቪዲዮ የታል ስትላቸው አሁን ጠፍቷል ነው የሚሉት። አይገኝም፣ እውነተኛው ቪዲዮ ጠፍቷል ነው የሚሉት። እኔም ዝም ብዬ ለቪዲዮ አይደለም የምለው የእውነት ጠፍቷል ነው የሚሏችሁ። ለምን እንደሆነ አላውቅም። እና በነገራችን ላይ ኒል አርምስትሮንግ ያደረገው ጫማ ይሄ ነው። ግን ጨረቃ ላይ ደግሞ የተረገጠው የእግሩ ምልክት ይሄ ነው። አስቡት። እና ራሱ ኢንተርቪው ላይ ሁላ አልሄድኩም ብሎ ተናግሮ ነበር። ኢንተርቪውን አይተን እንመለስ። Why has nobody been to the moon in such a long time? That's not an 8-year-old's question. It's my question. I want to know, but I think I know. Because we didn't go there and ያው ይሄን በደንብ አላምንበትም፣ ግን ናሳ ይሄን ፈርማመንት ለመብሳት እየሞከረች ነው ይባላል። ይሄን ጠርሙስ ማለት ነው። ከዛ ሰይጣን ወደ ሰማይ አክሰስ እንዲያገኝ ወይም መንገድ እንዲያገኝ ማለት ነው። ያው ለማመን ይከብዳል፣ ግን እንደምታዩት በጣም ብዙ ትልልቅ ሮኬቶችን ትተኩሳለች ናሳ በትሪሊየን ብር እየተወጣባቸው ማለት ነው። ግን ወዴት እንደሚሄድ አናይም። ሲተኮሱ እናያለን በየጊዜው፣ ግን የት እንደሚሄድ አናይም። እስኪ ይህን ስፒች ሰምተን ይህን ወሬ ሰምተን እንመለስ ስለዚህ ሮኬት። I know we have still not shattered that highest and hardest glass ceiling, but someday someone will, and hopefully sooner than we might think right now. Although we weren't able to shatter that highest, hardest glass ceiling this time, thanks to you, it's got about 18 million cracks in it.
me. And I can't believe we just put the biggest crack in that glass ceiling yet. Thanks to you and to everyone who's fought so hard to make this possible. እውነተኛ ክርስቲያን ከሆናችሁ በመጽሐፍ ቅዱስ የምታምኑ ከሆነ ይህን ክፍል ሄዳችሁ አንብቡ፣ ስለ ፈርማመንቱ ማለት ነው። መጽሐፈ ኢዮብ ምዕራፍ 37 ቁጥር 18። ይህን ክፍል ብቻ አንብቡ ትረዱታላችሁ። ሁሉም የጥንት ስልጣኔዎች ያለምንም ምህንድስና እውቀት ፒራሚድን፣ ባቢሎንን የሰሩ ታላላቅ ስልጣኔዎች ሁሉም ምድር ጠፍጣፋ ናት ነው የሚሉት። ግን ናሳ ድንገት በ1958 አነሳና ምድር ኳስ ናት አለ። እነዚህ ታላላቅ የጥንት ስልጣኔዎች ይጠቀሙባቸው የነበሩትን ካርታዎች ተመልክተን እንምጣ። ያው እንደምታዩት ግብጽ፣ ግሪክ፣ ህንድ፣ ሄብሮዎች ሁሉም የራሳቸው የዓለም ካርታ ነበራቸው። ግን ሁሉም ላይ እንደምናየው በጋራ ኮመንሊ ሁሉም ምድር ጠፍጣፋ እንደነበረች ነው የሚያስቡት። ታዲያ ናሳ ለምን ይዋሸናል? ለዚህ ሁለት ምክንያቶች አሉ። አንዱ መንፈሳዊ ነው፣ አንዱ ቁሳዊ ነው። መንፈሳዊ ምክንያት ምድር ዝም ብሎ የሆነ ራንደም ፕላኔት፣ የሆነ ቦታ ያለ ፕላኔት ከብዙ ቢሊዮን ፕላኔቶች መሀል የሆነ አንድ ፕላኔት እንደሆነ ካሰብን እነሱ እንደሚሉት ህይወታችን ዝም ብሎ በድንገት እንደተፈጠረ ምንም ዓላማ ወይም ፐርፐስ እንደሌለን ራንደምሊ እንደተፈጠረ እና ድርጊቶቻችን ይህን ያህል ተጽዕኖ እንደሌላቸው እንዲሰማን ያደርገናል። መንፈሳዊ ላይ ማለት ነው። ቁሳዊ ላይ ደግሞ በጣም ብዙ ትሪሊየን ብር ነው የሚወጣው እነዚህን ሮኬቶች በጀት ለማድረግ። አንደኛ የኛው ገቢያቸው ይቋረጣል፣ ሁለተኛ ደግሞ እነሱ ላይ እንተማመናለን። እነዚህ በጣም ብዙ ነገር ያውቃሉ፣ ብዙ ነገር እነሱ ናቸው የሚያውቁ ብለን ሁሉ ነገር ለነሱ ትተነዋል እና ከኛ በላይ እንደሆነ እኛ ላይ ስልጣን እንዳላቸው እንዲሰማን ይሆናል። ግን ጠፍጣፋ ከሆነ ይህን ያህል ምርምርም አያስፈልግም፣ ይህን ያህል ወጪ ማድረግም አያስፈልግም። የእነሱ ዋጋ ራሱ ይጠፋል ከዚህ ማለት ነው፣ ጠፍጣፋ ከሆነ እና ከምድር መውጣት ካልቻልም ማለት ነው። ስለ ናሳ ብዙ ከማውራቴ በፊት ስለ ናሳ አንድ ነገር ልበላችሁ። ናሳ የሚለው ቃል አብዛኞቻችሁ አብሪቬሽን ነው የሚመስላችሁ፣ ግን አይደለም። ናሳ ማለት በህብሪው ቋንቋ ማታለል ወይም መሸወድ ማለት ነው። ሳውንድስ ፋሚሊያር? ሌላኛው ምድር ጠፍጣፋ እንደሆነች የሚያሳየን ነገር አንታርክቲካ ነው፣ ወይም በፍላት እርዘሮች መሰረት ዘአይስ ዎል ማለት ነው፣ ወይም የበረዶ ግግር። በጠፍጣፋው ምድር ጽንሰ ሀሳብ መሰረት እንደምታዩት የምድር ካርታ ይሄ ነው እና ይሄ በረዶ ምድርን ከቧት የሚገኘው የበረዶ ግግር ዘአይስ ዎል ይባላል። በ1959 50 ሀገራት ተሰብስበው ፈርመው ያጸደጉት ዓለም አቀፍ ህግ አለ። ይሄ ህግ ምንድነው የሚለው? አንታርክቲካን ከሆነ መስመር በላይ መሄድ አንችልም ነው የሚለው። ለጉብኝት እስከሆነ ደረጃ ድረስ መሄድ ትችላላችሁ አንታርክቲካ ላይ፣ ግን የሆነ መስመር ማለፍ አትችሉም። በግድ አልፋለሁ ካላችሁ በጣም ብዙ ሚሊተሪዎች፣ ወታደሮች አሉ፣ ይጠብሷቸዋል። ማለፍ አይቻልም ያን መስመር። እና ጥያቄው ምንድነው ይዛ እየደበቁ ያሉት? ይሄ ነገር ስለ ጠፍጣፋው ምድር ብቻ አይደለም። ምንድነው እየደበቁ ነው ያሉት? ሁሌ እንደምለው ከማንም ሰው ተሽዬ አይደለም። እንዲህ አይነት ነገሮችን መማርና ማስተማር ደስ ስለሚለኝ ነው። ያው እንደኔ ከሆናችሁ እና ቀጣይ ቪዲዮ ስሰራ እንዳያመልጣችሁ ፎሎ አድርጉ። ፒስ አውት።